ለእናንተ ይሁን በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጁ ፍጥረት የሆናችሁ በያላችሁበት ቦታ የክርስቶስ ሰላምና ጸጋ ምህረት ቸርነት ይብዛላችሁ። በእውነት በቃ ይሄ የእግዚአብሔር ሰላም ለእናንተ ይሁን። የእግዚአብሔር ሰላም ሲባል ወገኖች ይሄ የእግዚአብሔር ሰላም ከሁኔታ ከችግር ከመከራ ከጥያቄ ከህመም በላይ ነው፣ ከከበበ በላይ ነው። ምክንያቱም ሁኔታዎች እያሉ እንደሌሉ ሁኔታዎች እያሉ በቃ እንዳልነበሩ አድርጎ ያ ሰላም ውስጣችን ሲቆጣጠረን ነገሮችን እንረሳለን። እና ለዚህ ነው ኢየሱስ ክርስቶስን እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት። የዓለም ሰላም ይወሰዳል ይመጣል። አያችሁ፣ የዓለም ሰላም ከሁኔታዎች ጋር ነው፣ ከሚሰጠን ከሚወሰድብን ነገር ነው የዓለም ሰላም። የክርስቶስ ሰላም ግን ከሚሄደው ከሚመጣው ከሚሆነው ከማይሆነው ጋር አይደለም፣ እውነተኛ ሰላም ነው። ስለዚህ ዛሬ በዚህ ሰዓት ሰላም ያጣችሁ ረፍት ያጣችሁ ብትኖሩ በክርስቶስ ኢየሱስም እውነተኛው የክርስቶስ ሰላም በያላችሁበት ቦታ ያገኛችሁ። አሜን። ሁላችሁም እጅግ በጣም አድርጌ ወዳችኋለሁ። ባለፈው እንግዲህ የጥያቄዎቻችሁን መልስ በመለስኩ መልካም ኮሜንትን ጽፋችሁልኛል። እግዚአብሔር አምላክ ይባርካችሁ። እጅግ በጣም አድርጌ እወዳችኋለሁኝ። ተባረኩልኝ። እና ቪዲዮ እንዳይረዝም ብዬ ባለፈው አንዱን ጥያቄ ነበር የመለስኩት። አሁን ደግሞ ሁለተኛውን ጥያቄ እመልሳለሁኝ። አንድ እህታችን እንዲህ ብላ ጽፋለች ኮሜንቱ ላይ ማለት ነው። እግዚአብሔር ይባርክሽ የኔ እህት፣ ተባረኪልኝ ስለ ጥያቄው። እኔ ልጠይቃችሁ ግን መልስ እፈልጋለሁ። ለምንድን ነው ሴትና ወንድ አንድ ላይ የምትሆኑት? አብራችሁ መዝሙር የምትዘምሩት? አልገባኝም። የምር ይፈቀዳል ብላለች። ኢየሱስ ጌታ ነው። ተባረኪ እህቴ። በአክብሮት እንደጠየቅሽኝ በአክብሮት እኔም ጥያቄን እመልሳለሁ እንደ እግዚአብሔር ቃል። የእግዚአብሔር ቃል ነው ለኛ መስፈርታችን። እንዳልካችሁ ባለፈው መለኪያችን ሚዛናችን የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ሆኖ እንቀበላለን፣ እንደ እግዚአብሔር ቃል ያለነው ደግሞ እንሽራዋለን ማለት ነው። ያለንን እናደርጋለን ማለት ነው። ክብር ለእግዚአብሔር ይሁን። እና ሴትና ወንድ ለምን ሲባል አሁን ሴትና ወንድ የተከለከለው ለምን ይመስላችኋል? ሳስበው ማለት ነው ያው እንዳይሰናከሉ በመንፈስ ሆነው እንዲያመልኩ ምናምን ተብሎ ነው እንጂ በእግዚአብሔር ዘንድ ሴትም ወንድም እኩል ነው። ሴትም ወንድም ልጅ ነው። እንግዲህ አስቡት ወገኖች፣ አያችሁ፣ በስጋ እንኳን አሁን ብናስብ እንኳን እንደ ባለ አእምሮ ብናስብ እንኳን እናቶቻችን አባቶቻችን ወንድ ልጅ ሴት ልጅ ብለው ይለዩናል እንደ አይለዩንም። ልጅ ነው ወገኖች። በእግዚአብሔር ፊት ሁላችንም ልጅ ነን። ግን እንደ ሃይማኖት ስርዓት ከሆነ በስተቀር እንደ ሃይማኖት ስርዓት እናድርግ በቃ ይሄ መሆን አለበት ብለን ካላደረግን በስተቀር ወንድና ሴት በእግዚአብሔር ፊት አብረው ቢዘምሩ ምንም ክፋት የለውም። እንዳልኳችሁ እንዳይሰናከሉ ተብሎ ይመስለኛል የሚለየው ማለት ነው። ለምን አይለይም? ይሄ ምክንያቱም የሃይማኖት ስርዓት ስለሆነ ማለት ነው። ግን እዛ ጋር በእግዚአብሔር ፊት ግን እነዛ ወንድና ሴት ግን ወንድምና እህት ናቸው። በጌታ ወንድምና እህት የአንድ አባት ልጆች ናቸው። አያችሁ። ስለዚህ የአንድ አባት ልጆች አባታቸውን አምላካቸውን አንድ ላይ ሆነው ቢያመልኩት ቢዘምሩ ቢጸልዩ ምን ክፋት አለው? እንዳልኳችሁ የሃይማኖት ስርዓት ካልሆነ በስተቀር ማለት ነው። ይሄ እንደ ኩነኔ ወይንም እንደ ኃጢአት ወይንም እንደ ክፉ ነገር ማየት የለብንም ወገኖቼ። ከእግዚአብሔር ቃል ደግሞ ስናይ ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 17 ላይ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ በመጨረሻው ቀን መንፈሴ በስጋ ለባሽ ሁሉ ላይ አፈሳለሁ ይላል። ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ጎልማሶችም ራእይን ያያሉ፣ ሽማግሌዎችም ህልም ያልማሉ። በዚያን ጊዜ በወንዶችና በሴቶች አገልጋዮቼ ላይ፣ አያችሁ፣ ሴትም ወንድም አገልጋይ ነው። አሁን ለምሳሌ ሴት በአደባባይ ዝም ትበል ይላል መጽሐፍ ቅዱስ። ግን ይሄንን ሐዋርያው ጳውሎስ ለምንድን ነው ያለው? በዛች በቆሮንቶስ ቤተክርስቲያን የሚደረጉ ነገሮች ስለነበሩ ሴቶች የበላይነትን ስለሚፈልጉ ሴቶች ከወንዶች ይልቅ ከፍ ማለት ስለሚፈልጉ ያንን ሊቃወም ፈልጎ ነው። ነገር ሴት ግን ዝቅ ብላ ደግሞ እንደ እግዚአብሔር ቃል ደግሞ ለወንዶች ደግሞ ተገዝታ ደግሞ ልታስተምር ይገባል። ምክንያቱም በአፍ ብትመስክር በልብ ብትመሰክር ትድናለህ ይላል። እኔ ድኛለሁ። አያችሁ፣ የዳንኩ ስለሆነ በአፌ ልመሰክር ግድ ይለኛል፣ በልቤ ላምን ግድ ይለኛል፣ ያመንኩትን በአፌ ልመሰክር ግድ ይለኛል። ሴት ስለሆንኩኝ አልመሰክርም። በቃ መስክሩ ብሏላ። በልባችሁ አምናችሁ በአፋችሁ መስክሩ ብሎናል። አያችሁ። ስለዚህ እዚህ ጋር በወንዶችና በሴቶች ላይ መንፈስን አፈሳለሁ አለ። ይሄ መንፈስ ቅዱስ ደግሞ ከተሰጠን ስለ ኢየሱስ ክርስቶስ አለመናገር አንችልም። ስለ አዳኙ
ስለ እውነት ስለሆነው ህይወት ስለሆነው መንገድ ስለሆነው አለመናገር አንችልም። አያችሁ። ስለዚህ በዚያን ጊዜ በወንዶችና በሴቶች አገልጋዮች ላይ መንፈሴን አፈሳለሁ፣ እነርሱ ትንቢት ይናገራሉ ይላል። አያችሁ። ስለዚህ ይሄ እኔ የተሰጠኝ መንፈስ የተሰጠኝ እውነት ዝም እንድል አያደርግም። ስለ ክርስቶስ እንድናገር በቃ ተናገሩ። አያችሁ። ለዚህ እኮ ሕዝቅኤል ራሱ ያለው ቢሰሙም ባይሰሙም ተናገሩ ያለ እግዚአብሔር ቃል። ስለዚህ ካልተናገርኩኝ ዕዳ አለብኝ ወገኖቼ። እኔ የዳንኩትን መዳን፣ እኔ ያገኘሁትን ሰላም፣ እኔ ያገኘሁትን እረፍት ለሌሎች መናገር አለብኝ። እረፍት ላጡ፣ ሰላም ላጡ፣ በጨለማ ላጡ መመስከር አለብኝ። ሴት ነኝ ብዬ መቀመጥ የለብኝም። አያችሁ። ስለዚህ ቃሉን ስናነብ ከምንድን ነው ይሄ ነገር? ከምን አንጻር ነው? አይዶስ ምንድን ነው ብለን ልንገነዘብ ይገባል። አያችሁ። እንደገና ደግሞ እህቴ ለጠየቀችው ጥያቄ ገላትያ 4 ከቁጥር 26 ላይ እንደዚህ ይላል፣ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋልና፣ በአይሁድና በግሪክ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም፣ ሁላችንም በክርስቶስ ኢየሱስ አንድ ናችሁ። አያችሁ። እንግዲህ አስቡ፣ እዚህ ጋር ሁላችን በእግዚአብሔር ፊት ስንቀርብ ይሄ ባሪያ ነው፣ ይሄ ኃጢአተኛ ነው፣ ይሄ ንጉሥ ነው፣ ይሄ ትልቅ ነው፣ ይሄ ትንሽ ነው የለም። ሁላችንም በእግዚአብሔር ፊት ስንቀርብ ልጆች ነን። ምናልባት ከቤተ ክርስቲያን ውጭ ከእግዚአብሔር ፊት ስንወጣ ነገስታት አለቃ እንባል እንችላለን፣ ንጉስ እንባል እንችላለን፣ ታዋቂ እንባል እንችላለን። በእግዚአብሔር ፊት ግን ምንድነው? ልጅ ነን። አያችሁ። ስለዚህ እዚህ ጋር ምን አለ? ባሪያ የለም፣ ነፃ ሰው የለም፣ በወንድና በሴት መካከል ልዩነት የለም። በቃ በሴትና በወንድ መካከል ልዩነት የለም። አያችሁ። እግዚአብሔር ቃል ወገኖች የሚለውን ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። ስለዚህ በሴትና በወንድ መካከል ልዩነት ከሌለ በክርስቶስ ሁላችንም አንድ ከሆንን አንድ ላይ እጅ ለእጅ ተያይዘን በአንድ ልብ በአንድ መንፈስ አንዱን እግዚአብሔርን አምልኮ የሚገባውን ምስጋና የሚገባውን ስግደት የሚገባውን ብናመልከው ብናመሰግነው ብንዘምርለት ብንቀኝለት ኃጢአቱ ምኑ ጋ ነው? ኩነኔው ምኑ ጋ ነው ወገኖች? እዚህ ጋር አሁን የሚሰማን እኛ ወንድምና እህት እንደሆንን በክርስቶስ አንድ እንድንሆንን የአንድ አባት ልጆች እንደሆንን እና ለአባታችን ምስጋና እንደምናቀርብ ነው የምናስበው። ልንሰናከል አንችልም። ግራ ቀኝ እያየን ልንሰናከል ወይ ደግሞ ያ ነገር ልናስብ አንችልም። አያችሁ። ለዚህ ነው ወገኖች። ስለዚህ እንደ እግዚአብሔር ቃል ይህንን ነው የምላችሁ። በእርግጥ ነገርኳችሁ፣ ልዩነት የሚያደርጉት መሰናከል እንዳይኖር ምናምን ነው። ግን እንደዚህ አይነት ነገር የለም ወገኖች። ኢየሱስ ክርስቶስ ጌታ ነው። እኔ እውነቴን ነው የምላችሁ። ብዙ ቀን ተቀምጬ አውቃለሁ። ከጎኔ የተቀመጠው ወንድም በቃ ቃል ሲነገር ምናምን ሰማለን። ግን አንድ ቀን እኔ ሌላ ነገር አስቤ አላውቅም። አያችሁ። ስለዚህ ወንድም ሴትም በእግዚአብሔር ፊት ልዩነት የለው፣ በአባታችን ፊት ልዩነት የለው። ስለዚህ ሁላችሁም በክርስቶስ ልጆች ናችሁ፣ አንድ ናችሁ። ስለዚህ ሐዋርያ ሥራ ላይ ምዕራፍ 1 ላይ ስታዩ እኮ ሁሉም በአንድነት ሲጸልዩ ሲጾሙ ይላል። አያችሁ። አንድነት ካለ ሴትም ወንድም ነው የሚኖረው፣ ወንድ ብቻ አይደለም። ስለዚህ ይሄ የአንድነት መንፈስ ነው፣ የመያያዝ መንፈስ ነው። እንደውም ወዳጅነታችን ልጅነታችን የሚያጠነክር ነገር ነው እንጂ ክፋት አይደለም። ይህን ይመስላል። አሁን ጥያቄ ካላችሁ ጥያቄዎቻችሁን ለመመለስ እንደ እግዚአብሔር ቃል እግዚአብሔር በሰጠኝ እውቀት ዝግጁ ነኝ። ደግሞ ስለጠየቃችሁን ጥያቄ እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ እህቴንም ላመሰግን እወዳለሁ። እጅሽ ይባረክ። ሁላችሁም ተባረኩ፣ ተከናወኑ።